እነዚህን በምስሉ ላይ የምትመለከቷቸውን ሰዎች ከተመለከታችኋቸው በኋላ የተለያዩ ጥያቄዎች በአእምሯችሁ ውስጥ ሊፈጠር ይችላል። ነገሩ እንዲህ ነው። እስኪ አንድ ጥያቄ ልጠይቃችሁ። ወንዶች በውበት ውድድር የሚወዳደሩበትና ሴቶች የሚመርጡበት ቦታ አለ? መልሱን በኮሜንት አስቀምጡልኝ። እኔ ግን ወደ ጉዳዩ አልፈዋለሁ። እንኳን ወደ አስደናቂ ጌሩዌል ፌስቲቫል ወደ ቻድ በደህና መጡ ብለን ተቀብለናል። በአፍሪካ ያለው ልዩ ውበት ፌስቲቫል ወይም ጌሩዌል ሲሆን ይህ ፌስቲቫል ሴቶች ለትዳር የሚሆናቸውን ወንዶች የሚመርጡበት ነው። ይህ ፌስቲቫል በዋዳቤ ህዝብ ይከበራል። እነሱም ከፋሊኒ ህዝብ ውስጥ የሚገኙ ኖማዲክ ሰዎች ናቸው። ለመቶዎች ዓመታት ከብታቸውን እየተከተሉ በሳህል ክልል ይኖራሉ። ጌሩዌል ፌስቲቫል ብቻ አይደለም፣ የፍቅርና የመጋባት ስነ ስርዓት ነው። እዚህ ፌስቲቫል ላይ ታዲያ ያልተለመደ ነገር ይከሰታል። ሴቶች ዳኞች ይሆናሉ፣ ወንዶች ይወዳደራሉ። ወንዶች ለሰዓታት ይዘጋጃሉ፣ ፊታቸውን በቀለም ያስውባሉ፣ ጌጣጌጦችንም ይለብሳሉ። ከዛ የታወቀውን የአኬ ዳንስ ያቀርባሉ። በመስመር ይቆማሉ፣ ይዘምራሉ፣ ፈገግ ይላሉ። ነጭ ጥርስና ብሩህ አይን ያለው ወንድ በጣም ውብ ተብሎ ይቆጠራል። ወንዶች ሲደንሱ ሴቶች በጥንቃቄ ይመለከታሉ። ከዚያም የሚያስደንቃቸውን ይመርጣሉ። አንዳንድ ጊዜ ይህ ወደ ጋብቻ ይወስዳቸዋል። ጌሩዌል ፌስቲቫል በየዓመቱ ከዝናብ ወቅት በኋላ ይካሄዳል። ብዙውን ጊዜ ደግሞ በሰፕተምበር ይከበራል። በቻድና በሳህል ክልሎች ይከበራል። ይህ ፌስቲቫል ከውበት ውድድር በላይ ነው። ባህልን ያከብራል፣ ሰዎችን ያገናኛል። ዓለም በተለያዩ ነገሮች ሲቀየሩ ሳለ እንደ ጌሩዌል ያሉ ባህሎች የፍቅርና ውበት አዲስ ትርጉም ያሳያሉ። ባህልን እናክብር፣ ልዩነትን እናክብር። ይህን ቪዲዮ ከወደዱ ላይክ እና ሼር፣ ኮመንት በማድረግ እንዲሁም ሙሉ ቪዲዮ ማግኘት ከፈለጉ ከታች በማስቀምጥላችሁ ዩቲዩብ ቻናል እየገባችሁ ማየት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ።